ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሳሚ ነኝ። ዛሬም እንግዲህ መጥቻለሁ ማለት ነው። ዛሬ የባቲን ስኬል አብረን እናያለን። ባቲ በሁለት አቅጣጫ ለማየት እንሞክራለን። በኦፕን እና በቨርቲካል እና አግድምን ወይ ደግሞ የሆሪዞንታል እና አካሄድ ሁለቱን ቀላቅለን የባቲ ስኬልን እናያለን ማለት ነው። የትም እንዳትሄዱ መጣሁ። ተመልሼ መጥቻለሁ። እንግዲህ በተነጋገርነው መሰረት ዛሬ ምንድነው የምናየው? የባቲ ሜጀር ስኬል ማለት ነው። እንግዲህ የባቲ ስኬል ከመሰረታዊው ከዶ ሬ ሚ ፋ ሶል ላ ቲ ዶ ከነዚህ ኪዎች ውስጥ ሁለቱን ነው ካንሰል የሚያደርገው። ሁለቱን ማንና ማን ነው? የሁለተኛውን ኪ እና የስድስተኛውን ኪ ካንሰል በምናደርግበት ጊዜ የባቲ ሜጀር ስኬል ይገነባል ማለት ነው። ያ ማለት በዶ ሬ ሚ ፋ ሶል ላ ቲ ዶን ሬን እና ላን ካንስል ስናደርግ ወይ ደግሞ በሲ ዲ ኢ ኤፍ ጂ ኤ ቢ ሲ ዲን እና ኤን ካንስል ስናደርግ ቀጥታ የባቲን ስኬል እናገኛለን ማለት ነው። ለምሳሌ ዶ ሬ ሚ ፋ ሶል ላ ሲ ዶ የነበረውን ዶ ሬን ዘለን ሚ ፋ ሶል ላን ዘለን ሲ ዶ ወይ ደግሞ ቲ ዶ ስናደርገው ቀጥታ የባቲ ስኬል ይመጣልናል ማለት ነው። ኦኬ፣ በጊታሩ እኔው በጣም ቀላል ነው። በእውነት በሁለቱም አይነት መንገድ እንመልከት። ኦንላይን መማር የምትፈልጉ ሰዎች ካላችሁ ከዚህ ከታች ባለው ስልክ በዋትስአፕ ወይ በቴሌግራም ደውላችሁ መነጋገር እንችላለን ማለት ነው። ለማንኛውም ወደዚሁ እንመለስ። ባቲ ሜጀር ስኬል። ስለዚህ አሁን ምን ትይዙልኛላችሁ? የጣት አቆጣጠራችሁን እሱን ያዙልኝ። ለምሳሌ እቺ 4 ጣት አለን። ዶ ላይ ሁለተኛ ጣታችንን እቺኛዋን ጣት ዶ ላይ እናደርጋለን ማለት ነው። ዶ ተመልከቱ። እቺ ያው ዶ አደረግናት። ከዛ ቀጣይ ማነች? ሬን ዘለናታል ኦልሬዲ። ስለዘለናት ማነች? ሚን ነው የምናገኘው። ዶ ሚ ቻትና እዚህ ጋር ካስታወሳችኋል። ስለዚህ እቺኛዋ አንደኛ ጣታችን ሁለተኛው እዚህ ፍሬት ውስጥ ነው የምትሆነው። የሁለተኛ ጣታችን የሶስተኛ ፍሬት ውስጥ ነው የሚሆነው። ዶ አንደኛ ጣታችን ሁለተኛው ፍሬት ውስጥ ነው የሚሆነው። ስለዚህ ቀጥታ ሚን እንይዋለን። ዶ ሚ። አያችሁ? ዶ ሚ። አያችሁ? ዶ ሚ። ከዛ ቀጣዩ ማን ነው? ፋ። አያችሁ? ዶ ሚ ፋ። አሁን ሶልን ለማግኘት በፋ እና በሶል መካከል ኢንተርቫሉ ቶን ስለሆነ አንድ ፍሬዝ ዘልዬ ነው የሚሄደው። ይህቻት ያው እዚህ ጋር በአራተኛ ጣቴ ሶልን ያስኳት ማለት ነው። አሁን ሲሄደው ዶ ሚ ፋ ሶል ይሆናል። ዶ ሚ ፋ ሶል አንደኛ ጣት፣ ሁለተኛ ጣት፣ አንደኛ ጣት፣ ድጋሚ ሁለተኛ ጣት፣ ከዛ አራተኛ ጣት። ዶ ሚ ፋ ሶል አሉ። ቀጣይ ማን ነው? ሲ። ስለዚህ እቺን ጣት ወደ ታችኛው ስትሪንግ ሳወርዳት ቀጥታ የሲን ኪ ወይ ደግሞ የቲ አይን ኪ ታገኝልኛለች። ቲ እና ያው እቺ ሶልን ይዤባት ነበር። ቀጥታ እሷን ወደ ታች ሳወርዳት ዶን ይይዝልኛል ማለት ነው። አሁን ተመልከቱ። ዶ ሚ ፋ ሶል ቲ ዶ። ተመልከቱ። ዶ ሚ ፋ ሶል ቲ ዶ ወይ ደግሞ ዶ ሚ ፋ ሶል ሲ ዶ ዶ ሲ ሶል ፋ ሚ ዶ። አያችሁ? ዶ ሚ ፋ ሶል ሲ ዶ ዶ ሲ ሶል ፋ ሚ ዶ። ይሄ በአብዛኛው የድሮ በዚህ ስኬል የዘመረው ደረጀ ከበደ ዘምሮበታል። ለእኛ እስከ ሌላ ስፍራ መዳን ይሆንልናል የሚል የድሮ መዝሙር ሰርቷል። ለእኛ እስከ ሌላ ስፍራ መዳን ይሆንልናል፣ ለእኛ እስከ ሌላ ስፍራ መዳን። እሱን እንዘምርበታለን ማለት ነው። እንግዲህ አሁን አንድ ኦክታቭ ነው የሰራሁላችሁ። ሁለተኛዋን ኦክታቭ ስንቀጥላት ከዚች ከራሷ ከዶን እነሳና እቺን ጣታችንን እዚህ ላይ እንተካታለን። ተመልከቱ። አራተኛ ጣት ነበረ እዚህ ጋር ያዝናት። በአራተኛ ጣት አንደኛን ጣት ተካናት። ከዛ ዶን ያዝናት። ታች ሚን እናገኛለን። እንደዚህ ስናረጋት አያችሁ? ዶን በያዝንበት ፍሬት ትይዩ ታች ሚን እናገኛለን። ስለዚህ ዶ ሚ ታችኛዋ ስትሪንግ አያችኋት? እቺኛዋ ዶ ሚ። ከዛስ ፋ ነች ቀጣዩ። ይኸው በሁለተኛ ጣታችን ፋ ነው። ዶ ሚ ፋ ዶ ሚ ፋ ዶ ሚ ፋ ዶ ሚ ፋ። ከዛ ሶል አይደለ ተቀጣዩ
ይኸው አንድ ፍሬዝ ዘለ እንደተለመደው ሄደን ስንይዝ ሶል እናገኛለን። ዶ ሚ ፋ ሶል ዶ ሚ ፋ ሶል። ከዛ ማን ነው ሲዶ አይደለ? ይሄው እቺኛዋን ጣታችንን ልክ እንደዛው ስትራክቸሩ ዘሴም ነው። እንደዛው እቺኛዋን ጣታችንን ታች ስናወርድ ሲን እናገኛለን። ሲ ይሄው እቺን ተመልሰን ታች ስናወርዳት ዶን አገኘን ማለት ነው። ዶ ሚ ፋ ሶል ሲ ዶ ዶ ሲ ሶል ፋ ሚ ዶ። አያችሁ? ዶ ሚ ፋ ሶል ሲ ዶ ዶ ሲ ሶል ፋ ሚ ዶ። አያችሁ? ልክ እንደዚህ አድርገን ይሄንን ስኬል መጠቀም እንችላለን ማለት ነው። እንግዲህ ለዛሬ ያዘጋጀውላችሁ እዚህ ላይ ይጠናቀቃል። ግልጽ እንደሆነና እንደገባችሁ ተስፋ አደርጋለሁ። ጥያቄና አስተያየት ካላችሁ ኮመንት ላይ አሳውቁኝ። ሳሚ ነኝ። አመሰግናለሁ። በያላችሁበት ተባረኩ። ቴንክ ዩ